የሚወዱት ሰው ጋራ እንደመኖር ዱንያ ላይ ደስታ የለም። የሚጠሉት ሰው ጋራ እንደመኖር ዱንያ ላይ ሙሲባ የለም። የሚወዱት ሰው ጋራ መኖር በጣም የሚያስደስት ሐያት ነው። ነብያችን አለይሂ ሰላቱ ወሰላም እናታችን ኸዲጃ ይወዷቸው ነበር። ውዴታው ጉድ የሆነ ነው። በአጸፋው ነብዩም እናታችን ኸዲጃን ይወዱ ነበር። 65 ዓመት ሆኗቸው እስከሚሞቱ ድረስ ነብያችን አለይሂ ሰላቱ ወሰላም ሌላ ሚስት አላገቡም ነበር። ወደፊት አላህ ያዘጋጃቸው ነብያችንን አለይሂ ሰላቱ ወሰላም እስልምና የሚባለውን ሪሳላ መልእክት ተሸክመው ለማህበረሰቡ የሚያስተላልፍ የሚያሰራጭ የሚያስተምር የለውጥ ጎዳና መሪ አድርጎ አላህ ሊልካቸው ስለሆነ በዚህ አይነት ሂደት ላይ ደግሞ የተለያዩ ችግሮች ስለሚያጋጥም እነዚህን ችግሮች መቋቋም እንዲችሉ ከጎን የሚያግዝና የሚረዳ ታማኝ ፍቅር የሚያቅ እንደ እናትም እንደ እህትም እንደ ሚስትም እንደ ጓደኛም እንደ ሸሪካም ሆኖ ይሄንን ስቃይ የተሞላበት ህይወት እያዝናና እያለሳለሰ መኖር የምትችል ሚስት ለነብያችን ታስፈልጋቸው ነበር አለይሂ ሰላቱ ወሰላም። ምርጥ ሰው ስለሆኑ ምርጥ ያስፈልጋቸዋል። الطيبون للطيبات والطيبات للطيبين ጥሩ ለጥሩ ነው፣ ጥሩ ሴት ለጥሩ ወንድ ነው። ይሄ መቼም የአላህ ተውፊቅ ነው። ذلك فضل الله يؤتيه من يشاء والله ذو الفضل العظيم